እንደ ድሮው ብዙ የሰውነት እንቅስቃሴ አላደርግም። ሲነሽጠኝ በ2 ሳምንት አንድ ቀን ጂም እሄዳለሁ። ወደ አዳራሹ እንደገባው አሰልጣኙ ሳያየኝ ኮቴን ሳይለንሰር ላይ አድርጌ ወደ ጥግ ሄድሁና የመጨረሻውን ሚጢጢ ዳምፔል አነሳሁ። ዳምፔሉ ከማነሱ የተነሳ 2 ራስ ያለው ትልቅ ቢስማር ነው የሚመስለው። ብዙም አልቆየም። የሆነ ድርብ ጭቆና የሚያህል መዳፍ ትከሻዬ ላይ ወደቀ። ዞር ስል አሰልጣኙ ነው። እኔን ለማሰልጠን ሳይሆን ለማሰቃየት የተመደበ ነው የሚመስለኝ። ብረት ከማንሳት በፊት ማሟሟቂያ ሥራ ሲል አዘዘኝ። ምን ልሥራ አልኩት። ትንሽ ሲያስብ ከቆየ በኋላ እንዲህ አለ። ግራ እግርህን አንስተህ በማንጀራት በኩል አሳልፈ ተረከዝህን ሳም። እንደ ጀመርሁ አካባቢ ከጂሙ 2 ጊዜ በዊልቸር እየተገፋሁ ወጥቻለሁ። 7 ፑሻፕ ሠራሁና 7 ደቂቃ ከመስታወቱ ፊት ለፊት ቆምኩ። እዚህ ጂም መምጣት ከጀመርሁ ወዲህ ለውጥ አለ። አንገቴ ዙሪያ 6 ፓክ አውጥቻለሁ። ጥቂት ቆይቶ አሰልጣኙ ስኳት አሰራኝ። ጂም ሄደህ ለማታውቅ ስኳት ማለት ሽንት ቤት ልትቀመጥ ፈልገህ ቁጢት ማለት ከጀመርክ በኋላ ሽንት ቤቱ መበላሸቱን አይተህ ሐሳብህን ቀይረህ ከመንገድ ስትመለስ ማለት ነው። ስኳት ቢቀርብኝስ አልሁት፣ የተንሸራተተ ዲስኬን ወደ ቦታው እየመለስኩ። የግድ አስፈላጊ ነው አለኝ አሰልጣኙ። ምን ያደርግልኛል? እግርህንና መቀመጫህን ያዳብረዋል። እግሬን ከመቀመጫ አይነጥሎ የሚያዳብር ስፖርት የለም? የለም አለኝ ኮስተር ብሎ። ተያያዥ ስለሆኑ አብረው ነው የሚዳብሩት። ስተክዝ እንዲህ ብሎ አጽናናኝ። አትጨናነቅ፣ መቀመጫህን ወደ ነበረበት ለመመለስ በሚቀጥለው ዓመት ሌላ ስፖርት እንሰራለን አለኝ። እንቅስቃሴን ስጨርስ ገላይን ታጠብሁ። ከዛ ብብቴን ወይባ ታጠንኩ። በ10 ዓመት ወደ ወጣትነቴ የተመለስኩ መሰለኝ። የሸሚዜን 3 ቁልፎች ፈታሁና ሩብ ደረቴን ለብርድና ለህብረተሰቡ እይታ አጋለጥኩት። ከሮዛ ሞዴል ማሰልጠኛ ለሻይ ረፍት የወጡ ኮረዶች ሂዝ አውት ኦፍ ማይ ሊግ በሚል አይነት የሚያዩኝ መሰለኝ። በዚህ ቅርጽ ላይ ትንሽ ዝነጣ ልጨምርበት ብዬ እግሬን በስታይል ጎተት እያደረኩ መራመድ ጀምሩ። ግቢያችን በር ላይ ስደርስ ዘበኛው በሐዘኔታ ከንፈራቸውን አስጮኸው መጠጡና እሪህ ነው ልጄ። የሰው ልጅ የመጀመሪያ ሥራው ማደንና ፍራፍሬ መልቀም ነበር። መሮጥ፣ ማባረር፣ መውጣት፣ መውረድ፣ ከአንዱ ስፍራ ወደ አንዱ ስፍራ መፍለስ ተግባሩ ነበር። የሰው ተክለ ሰውነቱ ለእንቅስቃሴ እንዲመች ተደርጎ የተዋቀረ ነው። ከዕለታት አንድ ቀን የአዳም ዘር ተቧድኖ ከማደን ተቧድኖ ወደ ማረስ ተሸጋገረ። እንቅስቃሴው ውስን ሆነ። ያም ሆኖ ሰው እጁንና እግሩን ከማሰራት አልታቀበም። አያቶቻችን እንዴት እንደኖሩ እናስብ። ሴቶች ከመንደራቸው ወዲያ ማዶ የሚገኝ ገበያ ሸቀጣቸውን አዝለው ረዥም መንገድ በሌጣ እግራቸው ይጓዙ ነበር። ወታደር ከወረይሉ እስከ አምባላጌ ድረስ በእግሩ ይወዛወዛል። የቆሎ ተማሪ አንድ አኮፋዳውን በቁራሽ ለመሙላት 2-3 መንደር በእግሩ ያካልላል። የእኛን ኑሮ ደግሞ አስቡት። የምንኖረው በስልጣኔ ውስጥ ነው። ስልጣኔ ሰውን ከተንቀሳቃሽነት አውጥቶ ተቀማጭ አድርጎታል። ቢሮአችን ውስጥ በኮምፒውተራችን ፊት ለፊት ለረጅም ጊዜ እንጎለታለን። ታክሲ ውስጥ እንቀመጣለን። ምግብ ቤትና ካፌ ውስጥ አስተናጋጁ እስኪገላምጠን ዘለግ አድርገን እንቀመጣለን። ሰውነታችን ሊንቀሳቀስ እንጂ ሊዘፈዘፍ ስላልተፈጠረ ቀስ በቀስ ባዕድ አካልና ባዕድ ስሜት ይጎትታል። በአጭሩ ጮማና ድብርት ያፍነናል። ገፋ ገፋ አድርገህ ውጣው አቀበቱን፣ ልብ ያሰበው ነገር አይገኝለቱን ይላል ይርጋ ዱባለ። የቀደሙ ሰዎችን የልብና የአካል ጥንካሬ የሚያሳይ ዘፈን ነው። የዘመናዊው ትውልድ የኑሮ ዘይቤ ደግሞ በሚከተለው የሙሉቀን መለሰ ዘፈን ተንጸባርቋል። ሄድኩኝ ሄድኩኝና ቀረሁ ከዳገቱ፣ ሬሳሽን አንሺ በሏት ያችን ከንቱ። በጥንቱ ሕይወት ውስጥ ሰዎች ወደ ጅም አይሄዱም። የዕለት ተዕለት ውሏቸው ጅም ነበር።
አሁን ረጅም መንገድ እንሄድ ብንል መንገዱ አይመችም። ፀሐይ እንደ ድሮው ልዝብ አይደለችም። በማይመች መንገድ በወበቅ ስር ጉዞ እንደ ቃየን መቅበዝበዝ ነው።